ሰላም ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ? እንዴት ዋላችሁ? በያላችሁበት እንደየ ሰዓት አቆጣጠራችሁ እንዴት ናችሁ? እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሁላችሁም ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ነው። ሰላም ነኝ። እኔ የምላችሁ እንደኔ በወገብ የምትሰቃዩ ሰዎች ካላችሁ ይሄ የወገብ ህመም እስከ መቼ ነው የሚቀጥለው? እስከ መቼ ነው የሚቀጥለው? እስቲ ግራ ገባኝ። አንዳንዴ ሳስበው ከባድ ነው። የወገብ ህመም ማለት ቀላል ነገር አይደለም። እርግጥ ያልደረሰበት አያውቅምና የደረሰበት ብቻ ነው የሚያውቀው። እና በጣም አንዳንዴ ለረጅም ጊዜ ቆሜ መስራት አልችልም። ረጅም ጊዜ አይደለም፣ ለረጅም ሰዓት አይደለም። አንድ ቦታ 2 ደቂቃ 3 ደቂቃ መቆም አልችልም። እግዚአብሔር ምስክሬ ነው። በቃ እየተንቀሳቀስኩ ከሆነ እንጂ አሁን ፈተና ቢኖር እንደው አንድ ቦታ የመቆም ፈተና ቢኖር ያንን ፈተና አላልፍም። ቢኮዝ አልችልም። 1 ደቂቃ ራሱ ከቆምኩኝ አንድ ቦታ ጀግና ነኝ። አልችልም በቃ ምክንያቱም እየተንቀሳቀስኩ ካልሆነ አልችልም። እንደገና ደግሞ ስተኛ በጣም ፈተና ነው። ስተኛ በጎኔ መተኛት አልችልም፣ በወገቤ መተኛት አልችልም። በቃ እንዲ በጎኔ ስተኛ፣ እንዲ በደረቴ ስተኛ፣ እንዲ በወገቤ በቃ በወገቤ እንደተኛ ስል ወገቤ መሬት አይደርስም። በቃ ወገቤ ይንቀጠቀጣል። በቃ አንዳንድ ቀንማ በቃ በተለይ ደግሞ መተኛት ስፈልግ በቃ ስቃይ ነው። ጎን ሲሄድ ጎኔን አልችልም። በቃ ያመኛል። በቃ ምን እንደሚያደርገኝ ራሱ አላውቅም። በቃ ስቃይ ነው። በቃ እንጃ። እና እስቲ መፍትሄ ካላችሁ እርግጥ ያው አንዳንዴ በተለይ ሰው ሀገር ያለን ልጆች ሰዎች አናስብም፣ ለጤናችን አናስብም። ስራችንን መጨረስ ላይ ብቻ ነው ፎከሳችን። እና እኔ የጎዳኝ እሱ ነው። እኔ በቃ ጉልበት የሚያልቅም አይመስለኝም ነበረ፣ የሚደክመኝም አይመስለኝም ነበረ። በቃ ይሄ ሰው ስራ ነው፣ ይሄ ሌላ ሰው ስራ ነው፣ ይሄ ሌላ ሰው ስራ፣ ይሄ እንደዚህ የሚባል ነገር የለም። እኔ በቃ ዝም ብዬ ነበር የምሰራው። ለራሴ መጠንቀቅ፣ ይደክመኛል፣ ይሄ ነገር በኋላ ይጎዳኛል የለም ዝም ብዬ ነበር። አሁን ላይ ግን ያው ግድ ስለሆነብኝ ብቻ ነው የምሰራው። እና አንዳንድ ጊዜ እንደው ይገፋኛል። በቃ ለማን እንደምሰራ ለምን እንደዚህ እስከሚሆን ድረስ ለምን እንደምሰራ እና እባካችሁ በተለይ ገና አዲስ ወደ ሰው ሀገር የተሰማራችሁ ልጆች፣ ወንዶችም ሴት እህቶቻችንም ወንዶች ወንድሞቻችንም ራሳቸውን እየጠበቃችሁ ስሩ። ማንም የሚፈልጋችሁ ደግሞ ጉልበት ሲኖራችሁ ሀገራችሁን ብትገቡ፣ ጉልበት ከሌላችሁ፣ ጤና ከሌላችሁ ማንም አይፈልጋችሁ። ራይት የእውነት 100% ኢትዮጵያ ላይም ቢሆን ሀገራችን ላይም ቢሆን ጉልበት ካለን ጤና ካለን የትም ተቀጥረን የትም መስራት እንችል።
እንኳን ሰው ሀገር ላይ ማለት ነው። እና ጤናችሁን ጠብቁ፣ በተቻላችሁ መጠን ራሳችሁን ጠብቁ። እንደዚህ ተጎድተን አፈር በልተን አፈር ልሰን ክብራችን ዝቅ አድርገን ጉልበታችንን፣ መልካችንን፣ እድሜያችንን፣ ማንነታችንን ብዙ ነገር ገብረን የሰራነው ያመጣነው ብር ያመጣነው ገንዘብ ነገ ሀገራችን ብንገባ ለሕክምና እንኳን አይሆንም። የእውነት ለሕክምና እንኳን አይሆነንም። እናት በቃ ባለ ሀብት የተባለ ሰው እንኳን ከታመመ ከወደቀ በኋላ እርዳታ ነው የሚለመንለት አይደል? ብዙ ነገር እያየን ግን እኛ ያንን እንኳን አይተን አንማርም። ለምን እንደሆነ አላውቅም። እኔ እንጃ ለምን እንደማንማር አይገባኝም። ብዙ አርቲስቶች እንኳን በቃ በቲቪ የምናያቸው ወይኔ እንደሱ ብሆን ወይኔ እያልን በቃ በቴሌቪዥን መስኮት የምናያቸው በሙሉ የሆነ ቀን ሲወድቁ በቃ እርዳታ ሲለመንላቸው የሆነ ነገር ሲደረግ ነው የምናየው። እንኳን እኛ የሰው ሽንት ቤት አጥበን ያስቀመጥናት ብር ለሕክምና ሊሆን ቀርቶ ለምንም ነገር አይሆነንም። ነው እባካችሁ ራሳችሁን ሆኑ። ሁሉም ሲቀር ይቀራል ማንኛውም ነገር። እኛ ጤነኛ ስንሆን ጤነኛ ከሆነ ደግሞ ድንጋይ ተፈልጦ ይታደራል። ጤነኛ ካልሆነ ሰው ግን ምንም ሞልቶ ቢተርፈው እንኳን ምንም ማድረግ አይችልም። እና እባካችሁ ራሳችንን እንጠብቅ። በተለይ አዳዲስ የመጣችሁ ሰዎች ከስር ከመሰረቱ ወቁበት። ስለ ራሳችሁን ውደዱ። ራስን መውደድ ማለት በቃ ራሳችን ከወደድ ለራሳችን እንሳሳለን፣ ራሳችንን እንጠብቃለን። እና ከእግዚአብሔር ጋር ራስን መጠበቅ ከባድ ነው። የወገን መሆን ማለት ደግሞ ከባድ ነገር ነው። እርግጥ ያልደረሰበት አያውቅም፣ የደረሰበት ብቻ ነው የሚያውቀው። እኔ ረጅም ጊዜ ነው ስቃይ። ሆስፒታልም ሲሄድ ምንም መብት የለውም፣ ምንም መብት አይሰጡም። እዛ ላይ እንደምታውቁ የሰው ሀገር ላይ በስነ ስርዓት እንኳን ቼክአፕ እንኳን በስነ ስርዓት እንትን አያደርጉም። እዚህ ጋር እንደዚህ አሞኛል ስትሉ የሆነ ክሬም ነገር የሆነ ፓራስታሞል ነገር ነው ጽፎ የሚሰጡንና ሪስፔክት እንኳን እንጂ አላውቅም። ብቻ ከባድ ነው። ብቻ ጤናን የመሰለ ምንም ነገር የለም። ከጤና በላይ ምንም ሀብት የለም። እኛ ስለማናውቅ ነው እንጂ ሙሉ ጤነኛ የሆነ ሰው በዚህ ሰዓት ሙሉ ጤነኛ የሆነ ሰው ሀብታም ነው እና የብር ሀብታም ብቻ ይመስለናል ባለማወቃችን። እና እባካችሁ ተቻለን መጠን ለራሳችን እንወቅ። በምግብም ራሳችሁን አትዱ። ምግብ ራሱ ሰውን ይጎዳል። ስራ ብቻ የምትሉ ከሆነ ያለ ምግብ እሱ ራሱ ከባድ ጉዳት አለ። የተገኘውን ነገር መብላት፣ ውሃ መጠጣት ነው። አሰድሬና አሉ ተኝተን ነጋ።
ለማንኛውም ስልክ ገብቶብኝ ያቋረጥኩት በዛው ሀሳቤም ተበታተነ እና ራሳችሁን ጠብቁ። እግዚአብሔር ጋር ራስን መጠበቅ ብዙ ጥሩ ነገር ነው። እና ለማንኛውም እግዚአብሔር ጋር ራሳችሁን ጠብቁ። ሻዩን ሳላፈላ ለካ